ስንት ነው? 30 እኮ ነው እንዴ? ይሄ 15 ብር ነው። 15 ብር ነው አይደለም? ይሄ ውስጥ አንዳስ አይደለም። ይሄ አንዱ እኮ 15 ብር ነው። በቋንቋ ነው። ከዚህኛውና ከዚህኛው የትኛው ነው ቆንጆ ማለት? ትግርኛና ይሄኛው ነው ቆንጆ የሚጣፍጠው ነው። ባናና ነው የምትወደው? በልቼ አውቃለሁ። ይጣፍጣል ይሄኛው? እሺ ደግሞ ያኛው አንዱ ስንት ነው? አንዱ ትልቁ እኮ 30 ብር። ይሄኛው ነው ትልቁ? የትኛው ነው ትልቁ? እስቲ ትልቁን አሳየኝ። እሱ ትንሽ ነው? ትልቅ ነው። ትንሽ ላሳይሽ። ውይ ቻኑ 25 ብር። እሺ ትንሿን ስቀንስ ስንት ትሸጥልኛለህ? አይቀንስም? ብርም ይቀንሳል። 20 ብር ይቀንሳል? ልቀንስልሽ ትንሿን? አንተ ስንት ነው እንትን ያልከው? ስንት ነው? ምንድን ነው የምትሸጠው? 25 ብር ነው። አይ አንተ ስንት ብር ነው የተቀበልከው? እናቴ እኮ ነው እናትን የሰጠችህ? ማስቲካውስ ልግዛ እንጂ ፎጣ። አንተ ግን ማስቲካ እና እንትን የለህማ። እሺ ትልቁን ስጠኝ። ትልቁ ይሻለኛል አይደል? አንተ የትኛው ይሻለኛል? አንቺ ምረጥ። አንተ የትኛውን ብገዛ ነው ደስ የሚልህ? አንተ የትኛውን ብገዛ ነው ደስ የሚልህ? ትልቁን? እሺ ትልቁን። ይሄ ትልቁን በዚህ ይሸጣል። ይሄ ስንት ብር ነው? ስንት ነው? ይሄ 30 እኮ ነው እንዴ? ይሄ 15 ብር ነው። 15 ብር ነው አይደለም? ይሄ ውስጥ አንዳስ አይደለም። ይሄ አንዱ እኮ 15 ብር ነው እንዴ? ይሄ 15 ብር ነው። አንድ ላይ ስንት ሆነ? 30 ብር አይደለም እንዴ? ታውቀዋለህ? ይሄን ብር 20 ብር ነው። 20 ብር ነው። ትማራለህ እንዴ? እኔ ደግሞ ተሸውጃለሁ። አይ 10 ጨምራ እኮ ጨምራለሁ። አንተ አውጣዋ። እንትን ፎጣው ነው ትንሹ ነው የማውጣው። ኧረ እንዴ ትንሹን በ20 ብር ልሸጥልኝ? ኧረ እና አውጣ። ይኸው ማስቲካ ነው ይዞ መጣ እሱ። በቃ ማስቲካ በቃ ይሸጣል ከሱ ትገዛ እኮ ትልቁ ነው አለ። አንተም እገዛለሁ። እሱ ወንድም አይደል? ማስቲካ ስንት ነው? ማስቲካ ስንት ነው? አሰራዋለሁ። ስንት ነው አንዱ ማስቲካ? ሽጣልኝ ደዋል ለአቆ ይልካል። ምን ማስቲካ ስንት ነው? ስንት ነው አንዱ? ሙሉ 50 ድረስ ሙሉ 10 ብር ሙሉ 50 ሙሉ 10 5 ፍሬ ነው ያለው። 5 ፍሬ ነው ያለው ውስጡ። 5 ፍሬ 50 ብር እያነሳች ነው። ቆይ ፎቶ እያነሳች ነው። ቆይ ስንት ዓመት ነው? ቆይ ስንት ዓመት ነው? ለምን ማሽ ልግዛክ? ስንት ዓመት ነው እንዴ? ገዝተህም ለሰላም የቱ ይሻላታል? ለእሷ እኮ ልንሰጣት ነው። ትልቁ ይሻላል እኮ። የትኛው ከለሩ? የኛው ይሻላል እሱ? አንተ ምረጥላት። የቱን ነው የምትወደው አንተ? አንቺ የምትወጂው እሷ የምትወደው ነው እሱ ነው ያስከውን ነው የምወደው። በቃ ስጣት። ይኸው ገዙልሽ ብለስታ። አመሰግናለሁ። እሺ ማስቲካስ? እሺ ማስቲካ ሙሉ ነው የሚሰጠን? ኦሪዮን ነው ስጠና ማስቲካ። የትኛው ይሻላል? ከዚህኛውና ከዚህኛው? ኧረ የትኛውን ነው የምትሰጠን አንተ? ሙሉውን ነው የምትሰጠን አንዱ እንዴ? አይደል ሙሉውን ስጠን። አማካሪ ፋይናንስ ሚኒስተር። አንተ ስንተኛ ክፍል ነው? ና ስማኝ። ስንት ዓመት ነው? አልተማርኩም እኔ 7 ዓመት ነው። 7 ዓመት ነው? እሱስ? 4 ለምንድን ነው ያልተማርከው? ቤት ሲሄድ እማራለሁ። በቤት ሲሄድ አሁን አንድ ሲጨምርበት 8 ስትሆን ስትሆን ነው የምትማረው? ሂሳብ አሁን ሙሉውን ሽጥላቸው በለው። ሙሉ ሽጣል በቋንቋ ነው። ከዚህኛውና ከዚህኛው የትኛው ነው ቆንጆ ማለት? ትግርኛና ይሄኛው ነው ቆንጆ የሚጣፍጠው ነው። ባናና ነው የምትወደው? በልቼ አውቃለሁ። ይጣፍጣል ይሄኛው? እሺ ደግሞ ያኛውን ነው የምወደው። ያኛው ቆንጆ አይደለም እንዴ? ይሄ ቆንጆ ነው። አንተ ከሁለቱ ይሄኛውን ነው የምትወደው? ይሄኛውንስ በልተኸው ታውቃለህ? ሁለቱንም እንድገዛ? ኧረ ሁለቱንም ነው የምትገዛው? ግን አንድ ሰው እንደዚህ አይነት በቋንቋ አናግረው እሱ። ከዛ ይሄኛውን የቀመስከው አንተ? በቋንቋ ንገረው። እሺ አሁን ደግሞ ይሄኛውን ቅመሳ። እንደዚህ አይነት ሙሉ ሰጠኝ። ኧረ በለው። እሺ አሁን እኔ ይሄኛውን ልግዛና ከዛ ደግሞ እስቲ ቅመሰው ይሄኛውን። ዳዊት አንተ ሙሉ ዳዊት 50 ብር ውስጥ ብሩማ ያው ብሩ። አሁን ይሄ ስንት ብር ነው? ይሄ ስንት ብር ነው? 100 ብር። እሺ አሁን መልሳለን የለም አለኝ አንተ 90 ብር ነው። ለምን
50 እና 30 ስንት ነው? 50 ብር እሺ እንደሱ ነው የምትከፍቱ 80 እንደዚህ ብር መልስ አለ እንደዚህ እና 50 ብር ነው እንደዚህ ነው የሚከፈተው አይደለም እንደዚህ መልስ አለ የዚህ ጋር ነው ቆይ ከዚህ መልስ አለ አየው እስቲ ቅመስ ስማ አንተ ተው ይቅመስ እኔ ነኝ የሰጠሁት ችግር የለውም እሺ እኮ ላንተም ሰጣለች ላንተ ከተሰጠ ችግር የለም እሱ ቢበላ ቆይ 50 መልስ የታል መልስ ተቆጣች ላንጣልከና 20 ብር ከናቴ ጋላምጣ ደስ ብሎ ተጣጣ 80 ብር ይጣፍጣል በጣም ነው የሚጣፍጠው ተመችቷል አንተ አሁን ምንድነው ትግርኛ እስኪ ቆንጆ ነው በል በትግርኛ ቆንጆ ነው በትግርኛ ቆንጆ ነው ቆንጆ አንተ ራስህ እሷ ቆንጆ ናት ስማ አይደለችም እሷና ከኔ ማን ነው ቆንጆ ወይኔ አንተ ኧረ እባክህ ማን ነው ቆንጆ በጣም ነው የማዝነው እንደዚህ ቆንጆ አይደለችም እሷ እንደዚህ ገዝታ 50 እኔ እኮ ብር ዝም ብዬ ገዝታ ነው የምለፋው 50 ብር ገዝታ ብር በሰጠሁት ወንድምህን እኮ ይበላት እንጂ ስማ ማስቲካ ቢበላት ማስቲካ ሰጥታ 50 ብር ገዝታ ቆንጆ አይደለሽም ትላታለህ አይደለውማ ስማኝ ቆንጆ አይደለውም አይደል አይደለችም እኮ ማን ነው ቆንጆ ምን ላደርግ ኧረ በስመ አብ እነግረዋለሁ አየህ ምን እንዳለ ልንገርህ አሁን እሱ አይደለም ይሄ የማስቲካው ነው በቃ ይሄ መልስ እሺ የእንትኑ የት አለ የፎጣውስ ወሰደችው ብሩን አንተ ነህ የምትወስደው እና ከዛ ተካፈላችሁ ዘርዝሮ ነው የመጣው ሙሉ ዘርዝሮ ነው ስማ እንጂ ስማ ምን እንዳለ ሰማ እሷ ቆንጆ አይደለችም ማለት ቆንጆ ነሽ እኔ ቆንጆ ነኝ አይደል እኮ ነው እሱ ቆንጆ ናልሳም ካንተ ወይኔ ቆንጆ አይ ቆንጆ አይደለች ቆንጆ አይደለችም ብሎ ቁጭ አለ ቆንጆ አይደለች ማለት አንቺ ቆንጆ ነሽ እኔ ቆንጆ ነኝ አይደል ማስተካከላት በለው ቆይ እስኪ ጠይቀው ፊትሽ ቆይ ለምን እስቲ ስማ ለምን ቆንጆ አይደለሽም አልካት በለው ለምን ቆንጆ አይደለሽም አልካት በለው እስቲ ለምን ቆንጆ ለልቀያ በጣም ቆንጆ አሁንማ ወንድም መጣልካ ቅድም ምን አለ ቅድም ቆንጆ አይደለሽም ማለት ቆንጆ አይደለሽም አልካት አይደሽ ቆንጆ እኔ ቆንጆ ነኝ አይደል እቆጣለሁ እንዳትቆጣው ችግር የለም የኔ ፍቅር አሁን ይሄንን ደግሞ ማስቲካ ይጣፍጣል ሳትነግረኝ ይጣፍጣል በጣም ይጣፍጣል በቃ ሌላ ጊዜ ይሄኛውን ማስቲካ ግዙ ቀምሻለሁ ትላችኋለህ አይደል እኔን ቅድም ይሄኛውን ግዢ ቀምሻለሁ አላልከኝም ይሄኛው እና አሁን ይሄኛው ደግሞ ይጣፍጣል አይደል አፈጠኝ አሁን ከዚህኛው አሁን የትኛው ይጣፍጣል አሁን ባለፈው ይሄንን ቀምሰሃል አይደል አሁን ደግሞ ይሄኛውን ቀመስክ ሁሉም ይጣፍጣል እሺ አሁን ይሄንን ደግሞ ላንተ ቲፕ ነው ቲፕ ታውቃለህ ቲፕ ምንድነው ቲፕ ላንተ ቲፕ መግዣ ሰጠሽ እኔ አልገዛም ሌላ መግዣ እኔ አልገዛም ግን ለእናቴ ነው በቃ ይሄ ላንተ ይሄ ደግሞ ለማስቲካው ቲፕ ነው ማለት ነው ቲፕ በቲፕ ነው አመሰግናለሁ እኛም በጣም አመሰግናለሁ ሰድሽ እኔም በጣም ነው የምወድህ